ቅዱስ ሚካኤል ግን እግዚአብሔር ለሰው በሚያደርገው መልካም ነገር ሁሉ የተሾመ ነው። የመጀመሪያ ሹመቱ ምንድነው? ምን ይመስላችኋል? የመጀመሪያው ሹመቱ ቅዱስ ሚካኤል የጸሎት ሁሉ አሳራጊ ነው። በቤተ ክርስቲያን ውስጥ 9 መላእክት አሉ። 2ቱ ከቤተ ክርስቲያኑ በር ላይ የሚቆሙ ናቸው። 2ቱ ደግሞ ከቤተ ክርስቲያኑ ከበረንዳው የሚቆሙ ናቸው። 2ቱ ቅኔ ማህሌት ላይ የሚቆሙ ናቸው። 2ቱ ቅድስት የሚባል የቤተ ክርስቲያን ሁለተኛው ክፍል ቅኔ ማህሌት ላይ 2 መልአክ አሉ። ቅድስቱ ላይ 2 መልአክ አሉ። የቤተክርስቲያን ሁለተኛው ክፍል መቅደሱ ላይ 1 መልአክ አለ። ለምሳሌ ሕዝብ ሲበደል፣ ድሃ ሲበደል፣ ሰው ኃጢአት ሲሰራ ግፍ በዛ፣ በዚህ ሀገር ላይ መቅሰፍት ይታዘዝበት፣ ይሄ ሕዝብ ተነግሮ አልሰማም ብለው ከቤተ ክርስቲያኑ በር ላይ ያሉት ከቤተ ክርስቲያኑ በረንዳ ላሉት ይነገራል። ከቤተ ክርስቲያኑ በረንዳ ያሉት ከቅኔ ማህሌት ላሉት ይናገራል። ከቅኔ ማህሌት ያሉት ከቅድስት ላሉት ይናገራል። ከቅድስት ያሉት መቅደስ ላሉት ይናገራል። መቅደስ ያለው አንድ ነው። መቅደስ ያለው ለቅዱስ ሚካኤል ይናገራል። ቅዱስ ሚካኤል ለእግዚአብሔር ያቀርባል። እግዚአብሔር መቅሰፍት በዚያች ሀገር ላይ ይዘዝበት ብሎ የሚሰጠው ለቅዱስ ሚካኤል አምጥቶ መቅደስ ላለው ይሰጠዋል። መቅደስ ያለው መቅሰፍቱን በቅድስት ላሉት ይሰጣቸዋል። ቅድስት ያሉት ቅኔ ማህሌት ላሉት ይሰጣቸዋል። ቅኔ ማህሌት ያሉት በበረንዳ ላሉት ይሰጣል። በበረንዳ ያሉት ከቤተ ክርስቲያኑ በር ላይ ላሉት ይሰጧቸዋል። እነዚያ አንስተው ለሀገር መቅሰፍት ያዛል። መቅሰፍት የሚጀምር ከየት ነው? ከመቅደስ። መቅሰፍት የሚጀምረው ከመቅደስ። እግዚአብሔር ማጥፋት የሚጀምረው ከመቅደስ። የጊዜ ጉዳይ ነው። እግዚአብሔር እየተቀለደበት የሚያኖረው ሰው ወይ እስከምንመለስ ነው። ገሶ ለአሞሪውን ከቤት ፈጽመና እስከት ፈጽመና አሞሪውን ኃጢአት እስኪፈጽም ድረስ እታገሰዋለሁ እንዳለ በኃጢአታችን ጭራሽ ከፍ ካለ ቦታ የወደቀ ሰው ስብራቱ እንደሆነ ወደ ድቀት አገኘ አወዳደቅ ከፍ አለ። ቅርብ ቦታ ላይ የወደቀ ሰው በቀላሉ ሳይሰበር ይነሳል። ከፍ ካለ ቦታ የወደቀ ሰው ግን ሳይደቅ አይቀርም እና እግዚአብሔር እንዲህ አድርጎ መቅሰፍት ያዛል። የዚህ ጊዜ ቅዱስ ሚካኤል ምን ይላል? መሐሮሙ እግዚኦ ወተሳሃሎሙ ይላል። መሐሮሙ እግዚኦ ወተሳሃሎሙ ይላል። እነዚህ ሲቆጠሩ ፊደሎቹ 14 ናቸው። ብዙ ጊዜ የማናውቀው ቃል እግዚአብሔር መጮህ ስለሌለብን ማለት ነው። መሐሮሙ እግዚኦ ወተሳሃሎሙ የሚሉ ሲቆጠሩ 14 ናቸው። በ14ቱ ልመናዎች ያለ ቅዱስ ያሬድ የግዕዝ ሊቅ ስለሆነ ቅዱስ ያሬድ ግዕዝን መልክ የሰጠው እሱ ስለሆነ መሐሮሙ እግዚኦ ወተሳሃሎሙ የሚለው አቤቱ ማራቸው ይቅር በላቸው የሚል ይችን ቃል ከእግዚአብሔር ከመንበሩ ስር ይገባልና ቅዱስ ሚካኤል ያቀርባል። ሲያቀርብ ምሕረት ለቅዱስ ሚካኤል ይሰጠዋል። ቅዱስ ሚካኤል ያመጣና በመቅደስ ላለው ምሕረት ይሰጣል። በመቅደስ ያለው በቅድስት ላሉት ምሕረት ይሰጣቸዋል። በቅድስት ያሉት በቅኔ ማህሌት ላሉት ምሕረት ያስተላልፋል። በቅኔ ማህሌት ያሉት በበረንዳ ላሉት ያስተላልፋል። በበረንዳ ያሉት ከቤተ ክርስቲያኑ በር ላሉት 2 መላእክት ይሰጣል። እንዲህ አድርጎ ቅዱስ ሚካኤል ምሕረት ለሀገር ያመጣል። ቅዱስ ሚካኤል የምሕረት መልእክተኛ ነው። መልአከ ምሕረት የሚባለው ከዚህ የተነሳ ነው። ምሕረትን የሚያመጣ ፍጹም ርኅሩህ ነው። አባት ግን ለዚህ ነው ዘተሐቅዮ ለሕፃንኪ የጻዕዳ ወቀይ አመቤተ መቅደስ ወይቴ በለተ ታምር ወንስ ለርግቤ ተናዝዝን አምላክ ወዲ ሰናይተ ምስለ ገብርኤል እሱ ወሚካኤል ከማኪ ርኅሩህ ይላል። እንዘ ተሐቅዮ ለሕፃንኪ ጽጌ ጻዕዳ ወቀይሕ
ጻዳ በመለኮቱ ወቀይ በትስብእቱ የሚባል እንደ አምላክነቱ መብረቀ ስባት እንደ ሰውነቱ ስግው ቃል ወልደ እጓለ እመሕያው የሚባል የሰው ልጅ የሚባል ልጅሽን ታቅፈሽ በቤተ መቅደስ በገባሽ ጊዜ በርኅራኄሽ ርግብ የተባልሽ ርግቤ ይቤላ በይንተ የዋሃታ ሰናይቴ ይቤላ በይንተ አርሞታ ቅዱስ ያሬድ የሚናገረው ስለ ደግነቷ ርግቤ ይላታል። ሰናይቴ ይቤላ በይንተ አርሞታ ክፉ ነገር የማትናገር ማርያም ስተሐቅ ዘንተ ኩሎ ተወድዮ ውስተ ልባ እንዳለ መልካም ቃልን በልቧ ትጠብቃለች እንጂ የማትናገር ስለሆነች ከዚህ የተነሳ ዝም ስለሚሰኝ ንግግሯ መልካም ርግብ ይላል። ምልጃዋ ያማረ ስለሆነ ደግሞ መዓዛ አፍዋ ከመሆን ይላል። አንደበቷ የሚገኘው ቃል እንደ ዕንቁ እየጣፈጠ ነው ብሎ ይናገራል። ስለዚህ ምን ርግቤ ትናዝዝኒ እምላህ ከልቅሶ ከሐዘን ታረጋጊ ዘንድ ርግቤ መደምደሚያዬ መልካሚቱ ማርያም ወደ እኔ ነይ ደስታን ከሚሰጥ ከቅዱስ ገብርኤል ጋር እና ወሚካኤል ከማኪ ርኅሩኅ እንዳንቺ ርኅሩኅ ከሆነ ከቅዱስ ሚካኤል ጋር ወደ እኔ ነይ። ቅዱስ ሚካኤል በርኅራኄ እመቤታችን የሚመስል ከዚህ የተነሳ የምህረት መልአክ ይባላል። እግዚአብሔር ምህረት ለሰው ልጅ እንዲሰጥ የሚለምን የእስራኤል ትንቢተ ዘካርያስ ምዕራፍ 1 ላይ እንደተጻፈ የእስራኤል መከራ እንዲያበቃ 70 ዘመን ይለምንላቸው የነበረው መልአክ ቅዱስ ሚካኤል የመከራ ዘመን እንዲያጥር ረጅም ዘመን የሚሰቃዩ ሰዎች ስቃያቸው እንዲያጥርላቸው የሚያደርግ ቅዱስ ሚካኤል ትንቢተ ዘካርያስ ምዕራፍ 1 ላይ ትንቢተ ዳንኤል ምዕራፍ 13 ላይ እንደተጻፈ ቅዱስ ሚካኤል መከራ ያሳጥራል። ለ5 ዓመት የሚቀበለው መከራ በአጭር ጊዜ እንዲያልቅልን ያደርጋል። እስራኤልን የምትምራቸው መቼ ነው እያለ ይጠይቅላቸው የነበረ መልአክ። የኢትዮጵያ ሰው ብዙ ጊዜ በዓል ይወዳል፣ የበዓል ምንነት ግን ሳይዝ ነው የሚሄደው። ስለዚህ አንድ መናፍቅ በአንድ ጥቅስ ድንበር ብላችሁ ያወጣቸዋል። ዝም ብላችሁ እልል አትበሉ፣ ቃለ እግዚአብሔር መያዝ ለምን እንደምታከብሩ ማወቅ አለባችሁ። የምትሉትን ማወቅ አለባችሁ እንጂ ውሎ መሄድ ብቻ አይደለም። ለልጆቻችሁ ለምንድን ነው የሚካኤል የምንሰበሰበው ብትባሉ መንገድ ይገባል። መጽሐፍ ቅዱሳዊ መሰረት ነው። ስለዚህ አንዱ ቅዱስ ሚካኤል ጸሎት ማሳረግ አጠቃላይ መላከ ሞቱ ለልቁ ተብሎ የሚነገርበት ስለሆነ በምድር ላይ የሚደረጉ ጸሎቶች ሁሉ በቅዱስ ሚካኤል በኩል ነው ለእግዚአብሔር የሚቀርቡ። አንድ ሁለተኛ መከራ እንዲያጥር የሚጸልይ መልአክ ቅዱስ ሚካኤል። ሶስተኛ መልካም መንገዶችን ሁሉ የሚመራ ነው። መልካም መንገዶችን ሁሉ ይመራል። ለምሳሌ የእስራኤል ጉዞ የመራ እሱ መርሆሙ መዓልተ በደመናው በሌሊተ በብርሃነ እሳት አውጽኦሙ ለሕዝቡ በትፍሥሕቱ በሐሴት በቀንና በሌሊት ሕዝቡን ቀን በደመና ሌሊት በብርሃን መራቸው። ሕዝቡን በተድላ ደስታ ከግብፅ አወጣቸው። እንዘ ሚካኤል የሐውር ቅድመ ትዕይንቶሙ ለእስራኤል ቅዱስ ሚካኤል በእስራኤል በሕዝባቸው በመንጋው በድንኳኑ መሃል ፊት ለፊት ይሄድ ነበር ይላል ቅዱስ ያሬድ መዝሙር 78 ቁጥር 22 ይስተረጉ። ቅዱስ ዳዊት መርሆሙ መዓልተ በደመና ወኩሎ ሌሊት በብርሃነ እሳት ቀን በሰባት ደመና ሌሊት በእሳት ምሰሶ ይመራቸው ነበር ይላል። ማንን? እስራኤል። ቀን በሰባት ደመና፣ 7 ደመና በላይ ፀሐይ እንዳያቃጥላቸው፣ በታች ምን እንዳይላቸው፣ ይሄ የጋለ መሬት እንዳያቃጥላቸው፣ በጎን አውሬ እንዳይመጣባቸው፣ በቀኝ አውሬ እንዳይመጣባቸው፣ ከኋላ ጠላት እንዳይከተላቸው፣ ከፊት ደግሞ መንገድ ለመጥረግ ራቅ ብሎ ደግሞ ተራራውን በመደልደል ጎድጓዳውን በመሙላት ቅዱስ ሚካኤል ይመራቸው ነበረ። ቅዱስ ሚካኤል በብሉይ ኪዳን እስራኤልን ለመምራቱ ማስረጃው ምንድን ነው? ይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ አሁን አንድ ሰው እስራኤልን የመራ ሚካኤል ነው ብትታ ማን አለ? ቅዱስ ያሬድ። እኔ ቅዱስ ያሬድ ላልቀበል ሚላችሁ ምንድን ነው የምትመልሱት? የምንቀበል ማስረጃችን ቅዱስ መጽሐፍን ይዘን ነው የሊቃውንት የምንተረጉመው። ስለዚህ
መልእክተ ይሁዳ ምዕራፍ 1 ቁጥር 9 ላይ ሙሴ እስከሚሞት ድረስ የእስራኤል ጠባቂ ቅዱስ ሚካኤል እንደነበር ይነግረናል። ቅድም ያልኳቸው ወሚካኤል ሊቀ መላእክት አመ ይትበሃሉ ለሰይጣን በእንተ ሥጋሁ ለሙሴ የተሃበለ ከመ ይትበጽሕ። የመላእክት አለቃ ቅዱስ ሚካኤልም ሰይጣን ስለ ሙሴ ሥጋ በተከራከረው ጊዜ ስድብን ሊናገር አልወደደም። አላይ ሌሎ እግዚአብሔር ይስከ እግዚአብሔር ይገሥጽ አለው እንጂ ስለ ሙሴ ሥጋ በተከራከረ ጊዜ ማለት ነው። ሙሴ እስራኤልን 40 ዘመን ሲመራ ኖሮ ናባው በሚባል ተራራ ላይ አርፎ ቀርቶ ሲያርፍ እግዚአብሔር የሙሴን መቃብር ሰውሮታል። ለምን? ሙሴ ከመውደዳቸው የተነሳ አምላክ ነው ብለው እንዳያመልኩት ስለፈለገ ያልጠነከረ ልብ ስላላቸው ሃይማኖታቸው ግን አላደገም። ስለዚህ ሙሴን እንደ ቅዱስ እንጂ እንደ አምላክ እንዳያመልኩት ስለፈለገ እግዚአብሔር መቃብር ሰውሮታል። ሰይጣን ደግሞ የማይጠቅም ምስጢር መግለጽ ልማድ ነውና የሙሴን መቃብር ለእስራኤል ሊያሳያቸው ሲፈልግ ቅዱስ ሚካኤል መጥቶ ገሰጸው ይላል። ስለዚህ ከጣዖት አምልኮ የሚጠብቅ ቅዱስ ሚካኤል እኛ እናመልከው፣ ይልቁንም ከጣዖት አምልኮ የሚጠብቅ ከጣዖት አምልኮ ጠበቃቸው 40 ዘመንም እስራኤልን እንደመራቸው ማስረጃው መጽሐፍ ቅዱስ ነው። አንደኛ የፈርዖንን አባቶቻችን በቅኔ ቤት ተተርኩታል። የፈርዖንን ፈረሶች አስደንግጦ ባህር ውስጥ እንዲሰጥ ማድረጋቸው ቅዱስ ሚካኤል ማዶ ላይ ሆኖ የብርሃን ሰይፍ ሲያሳያቸው የፈርዖን ፈረሶች ሄደው ከባህር ውስጥ ገቡ። ያን ጊዜ እግዚአብሔር በነፋስ ባህርን አምጥቶ በላይ ላይ ከደነባቸው፣ ከጠላት ጠበቃቸው፣ እነሱን አሻገራቸው። አረፍት በየት አረፍት በሰው ግድግዳው ውሃውን እንደ ግድግዳ በቀኝና በግራ አቁሞ እስራኤል በመካከል በደረቅ ምድር እንዲሻገሩ አደረገ። እንዘ ኢየሩሳሌም ሀገር ይላል ጎርጎርዮስ ሃይማኖተ አበው ምዕራፍ 37 ላይ ሙሴ እግሮቹ ሳይረጥቡ እስራኤል ተሻገረ። ያን መንገድ ይመራ የነበረ ቅዱስ ሚካኤል በመንገድ ስንቅ አቀብሏቸዋል። ፈኖሎሙ ስንቆሙ ዘያክሉ የሚበቃቸውን ስንቅ አቀበላቸው ይላል። ስንቅ አቀባያቸው ቅዱስ ሚካኤል ነበር። አንድ ከጠላት አወጣቸው፣ ሁለት ስንቅ አቀበላቸው። እስራኤልን ባህር ከፍሎ አሻገረ፣ ጠላታቸውን አሰጠመ፣ መንገድ አስተካከለላቸው፣ ስንቅ ከሰማይ መና ወርዶላቸው መጣ። እንግዲህ መጽሐፍ ቅዱስ እግዚአብሔር አወረደ እንጂ ይህ ላይ አወረደ የሚሏቸው መጽሐፍም ጽፈውበታል። የቅዱስ ያሬድን ቃለ እግዚአብሔር በመተቸት አንተ ሚካኤል ዘአውረድ መና ዘአውረድከ የሚለው እግዚአብሔርን ያወረደ ነው የሚለው መጽሐፍ ቅዱስ ዮሐንስ ወንጌል ምዕራፍ 6 ላይ አብቆ ሙሴ ዘዋሃበክሙ ዘንተ ምስተ አላ አቡየ ዘበሰማያት ወሀበክሙ የበላችሁትን ምስት ሙሴ አልሰጣችሁ የሰማይ አባቴ ነው ብሎ። ስለዚህ ሚካኤል መና አላወረደም፣ መልእክተኛው እግዚአብሔር ብሎታል። እፌኑ መላኬ በቅድሜከ ዘይጸይር ፍኖተከ መንገድህን የሚጠርግ መልአክ በፊት እልካለሁ እንዳታበሳጨው ስሜ በላዩ ላይ አለና ይላል። ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። እንደ እግዚአብሔር ያለ ማን ነው የሚለው ፊት ሚካ ሚ ማለት በዕብራይስጥ ማን ማለት ነው። ኤል ማለት አምላክ እግዚአብሔር ማለት ነው። ሚካኤል ማለት እንደ እግዚአብሔር ያለ ማን ነው የሚል ብቻ ነው። ስለዚህ ስሜን በላዩ ላይ የያዘ መልአክ ይመጣልና እንዳታሳዝኑ ተጠንቀቁ፣ ይቀስፋችኋል ብሏቸው የእግዚአብሔርን ስም የተሸከመ እስራኤልን የመራና መንገድ ያስተካከለ ምግባቸውን የሰጣቸው ስንቅ አቀባይና መጋቢ መልአክ ቅዱስ ሚካኤል። ለየትኛውም የአብነት ትምህርት ቤት ውስጥ የቅዱስ ሚካኤል ድርሳን የማይነበሩበት የአብነት ትምህርት ቤት የለም። ያው እያውደለደለ ማይደግም አብነት ትምህርት ቤት ተማሪ ሊኖረች እየገባው ሲመጣ የሚደግሙ እና ቅዱስ ሚካኤል ከመከራ ያወጣችኋል፣ መንገድ ያስተካክልላችኋል፣ ስንቅ ያቀብላችኋል፣
መጋቢ ነው። ካሰባችሁት ያደርሳችኋል። ቅዱስ ሚካኤል የመንገድ መሪ ነው፣ ስንቅ አቀባይ ነው፣ ከመከራ ጠባቂ ነው። ርስት የሚያወርስ መልአክ ነው ቅዱስ ሚካኤል። መጽሐፈ ኢያሱ ላይ እንደተጻፈ እስራኤል ኢያሪኮ ሊደርሱ ሲሉ አንድ ቀይ ጎልማሳ ተገለጸለት። ከእኛ ወገን ነው ወይስ ከጠላቶቻችን አለ? ኢያሱ እኔ እግዚአብሔር የመላእክት አለቃ ነኝ እንጂ ከእናንተም ከነሱም አይደለሁም። እግዚአብሔር ግንብ አፍርሼ የጠላት ሀገር ርስት አወርሳችኋለሁ ብሏችኋል ብሎ ለኢያሱ ደስታ ያመሰለው የብሉይ ኪዳን መጋቢና የኢያሪኮን ግንብ በማፍረስ የረዳቸው የናፈቁትን የአባቶቻቸውን ርስት እንዲወርሱ የረዳቸው ርስት የሚያወርስ ስደት በቃ የሚል መልአክ ቅዱስ ሚካኤል። ቅዱስ ሚካኤል ጠላትን ይዋጋል፣ ሀገር ይጠፋል።